ሰልዋ መሐመድ እባላለሁ። የመጣሁት ከወሎ ዩኒቨርሲቲ ጆርናሊዝም ኤንድ ኮሚኒኬሽን አራተኛ ዓመት ተማሪ ነኝ። ስሜ መክፊራሽ መሊስ ይባላል። የመጣሁት ከወሎ ዩኒቨርሲቲ የጋዜጠኝነትና ስነ ተግባቦት ትምህርት ክፍል ነው። ስሜ ራህመት አሰፋ ይባላል። የመጣሁት ከወሎ ዩኒቨርሲቲ የሁለተኛ ዓመት የጋዜጠኝነትና ስነ ተግባቦት ትምህርት ክፍል ተማሪ ነኝ። በጣም ብዙ ሀሰተኛ መረጃዎች እንደሚሰራጩ በሚዲያ ላይ እናውቃለን። በሶሻል ሚዲያ ላይ ስናይ እስቲል እኛ እዚህ ደሴ ውስጥ ተቀምጠን ስለ ደሴ የሆነ ማናውቀውና ያልተፈጠረ ነገር ይለቀቃል። ግን ያንን ነገር እንዴት እንደምናረጋግጥ ምናምን የማውቅበት ምንም አይነት እውቀት የለኝም ነበር። በነገራችን ላይ ከዚህ በፊት ማለት ነው ይሄን ስልጠና ከመውሰዴ በፊት የሆነ የማያቸው ኢንፎርሜሽኖች ወይም ደግሞ እንደዚህ እዚህ ሀገር እንደዚህ አይነት ነገር ተፈጠረ ምናምን የሚሉት ነገራቶች አንዳንዴ የሆነ እኔ ላይ ተጽዕኖ የመፍጠርና የማመን ነገር ነበረ። ግን ይሄን ስልጠና ከወሰድኩኝ በኋላ አሁን የሆኑ መረጃዎችን እንዴት አድርጌ ቼክ አድርጌ እርግጠኝነቱን አረጋግጬ እኔ ለሰው ሼር ማድረግ እንዳለብኝ ብዙ ነገር ተምሬያለሁ። ግን አሁን ላይ ይሄን ስልጠና ከወሰድኩኝ በኋላ ያለው ነገር ይሄ ፋክት ቼኪንግ የሚባለው ነገር በጣም ጠቃሚነቱ ሁሉም ኢንፎርሜሽን እውነት እንዳልሆኑና ማለት አንዳንድ ኢንፎርሜሽን ሁሉም ውሸታም ናቸው ማለት ሳይሆን አንዳንድ ኢንፎርሜሽን ግን ከዛው የሚወጡ ውሸተኝነትን የሚያዘሉ እንደገና ደግሞ ፎልስ ኢንፎርሜሽንን የሚያስተላልፉ እንደሆኑም ተገንዝቤያለሁ። የወሰድኩት ትሬኒንግ ፋክት ቼኪንግ ትሬኒንግ ነው እና ማዚ ጆርናሊስት በጣም አስፈላጊ ትሬኒንግ ነው ብዬ አስባለሁኝ። ብዙ ኢትዮጵያ ውስጥ ያልተለመዱ አፕላይ ያልተደረጉ ዌብሳይቶችን እና ፋክት እንዴት ቼክ እንደምናደርግ የሚለውን አይተናል። ዌብሳይቶች እንዴት አፕላይ ማድረግ እንዳለብን፣ እንዴት ቼክ ማድረግ እንዳለብን፣ እንዴት ተሳሳቱትን ማወቅ እንዳለብን ብዙ ትሬኒንጎችን ወስደናል እና ይሄ ሀሰተኛ ኢንፎርሜሽን የሚባለው ነገር ሲሰራጭ ለህዝቡም ጠቃሚ እንዳልሆነና ማለትም ይሄ ህዝብ ከሰላምም አንጻር ሊያፋጭም ከሃይማኖትም ከብሔርም አንጻር የሚያፋጨን ይሄ ሚስ ኢንፎርሜሽን ወይም ደግሞ ሀሰተኛ ኢንፎርሜሽን እንደሆነ ተገንዝቤያለሁ። ያው እንዳልኩሽ አፕላይ ያልተደረጉ ብዙዎቹ ኢትዮጵያ ላይ ተማሪዎችም ይሆናል ከኔ በታች ያሉትም ኦር ደግሞ ከኔ በላይ ያሉት በተለይ ደግሞ ስፔሲፊካሊ ጋዜጠኝነትን የሚማሩ ሰዎች ትሬኒንጉ ቢያዩትና ቢያውቁት ብዬ አስባለሁ። እነሱ ላይ አዌርነስ መፍጠርና ቲክቶክ ላይ ኦር ሶሻል ሚዲያ ላይ የሚለቀቁትን ፌክ ኒውስ ኦር ሰምቲንግ ሊሆን ይችላል ሪፖርት ምናምን በማድረግ ወይም ደግሞ ፋክት ቼክ በማድረግ ለሌሎቹ እንደዚሁ አዌርነስ በመፍጠር አበረክታለሁ ተጽዕኖ እያስባለሁ። እኔ የማስበው አሁን ይህን ስልጠናውን ከጨረስኩኝ በኋላ በተለያዩ ሶሻል ሚዲያዎች ቲክቶክ ሊሆን ይችላል፣ ዩቲዩብ ሊሆን ይችላል አካውንት በመክፈትና እንደዚህ አይነት ሀሰተኛ ናቸው ብዬ የማስባቸው ቪዲዮዎች በሚለቀቁበት ጊዜ እኔ በማውቀው በእውቀቴ በትንሽም ቢሆን ፋክት ቼክ እያደረኩኝ ለህዝቡን ለማስተላለፍ እና እኔ ማላውቀውን ለማስተማር አስባለሁ። ለማህበረሰቡ ልክ እኔ እንዳልኩት ድሮ ላይ የማስባቸው ኢንፎርሜሽኖች ሁሉ የሚመጡት ኢንፎርሜሽኖች ሁሉ እውነት ናቸው ብዬ ነበር የማስበው እና ይሄንን ስልጠና ከወሰድኩኝ በኋላ ሁሉም ኢንፎርሜሽኖች ወይም ደግሞ ስፔሲፊክ እንዳላቸውም አውቃለሁ። ለዛ ይሄ ማህበረሰቡ የሚያያቸው ኢንፎርሜሽኖች እውነተኛ ናቸው አይደሉም የሚለውን ነገር ፋክት ቼክ እንዲያደርጉ እኔ የተማርኳቸውን ነገር አንዳንድ ነገራቶች ማለትም ቤዚክ የሚባሉ ነገራቶችን ለማሳየት እና ደግሞ እንደዚሁም ያንን ነገር ቼክ እያደረኩኝ እነሱ እንደዚህ እኮ ተፈጠረ ቢሉኝ እንኳን ያንን ነገር ልክ እኔ በተማርኩት መንገድ እነሱ እስከሚያውቁት ድረስ እኔ በማውቀው ቼክ እያደረኩኝ ለእነሱ እውነተኛ ነው ውሸተኛ ነው የሚለውን ነገር ለማሳወቅ እንደዛ ነው የማደርገው።